ሆነን እነ ቄርሎስ ልጆች መጽሐፍ ቅዱስን የወሰኑትም የኖሩትም መኖር ቢያቅተን ማወቅ ይከተል። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድነው እንደዚህ የምትሉት? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባ። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው። ጀግንነቱ ካለ እንግዲህ እኔ በልቼ እንግዲህ እንላለን። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ከእናንተ መካከል ያል በእውነቱ ብዙ መምህር አታብጁ። ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። አንዱ እንደዚህ ነው የሚደረግ፣ አንዱ እንደዚህ ነው የሚደረግ ሲላችሁ እየተምታታችሁ ቤተክርስቲያን ሸምበቆ አታርጓል። ለምንድን ነው ይሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው 100 አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይላል። እዚህ አትማሩ። መጀመሪያ መጻሕፍትን ስለማታውቁ ትስታላችሁ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ በስጋ የተገለጠው ክርስቶስ። ሰውን ከሰው የለየው ክፉን ከደግ መለየቱ ነው። እውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይሄ እንስሳ ነው። ቤተ ክርስቲያን ጥምቀቱ ጥምቀቷ፣ ብርሃኑ ብርሃኗ፣ ስደቱ ስደቷ፣ ጾሙ ጾሟ፣ ሕማሙ ሕማሟ፣ ትንሣኤው ትንሣኤዋ፣ እርገቱ እርገቷ፣ ምጽአቱ ልዕልናዋ ነው። አብራው ነው የምትኖረው ከክርስቶስ ጋር። ሲወለድ እረኛም መልአክም ሆና አብራ ታመሰግነዋለች። ሲሰደድ አብራው ትሄዳለች። ሲመለስ አብራው ትመልሳለች። ሲገዘር ግዝረቱን ታከብራለች። እንዲህ ያለች ቤተክርስቲያን ነው። ከዚች ቤተክርስቲያን መኮብለል ማለት ከመስቀሉ ስር ኢየሱስ ክርስቶስን አላውቀውም ማለት ነው እና